መንገድ ነች። ይህን ሁሉ ትልቅ ምን ያክል ትልቅ ክብር እንደሰጣት አላህ ሱብሓነሁ ወተዓላ እርሷን መንከባከብን እንዳው ጀነት ነው ማለቱ ትልቅ እንደሰጣት ያሳያል። ይሄ ነው። እሺ ጥያቄ ያለው መጠየቅ ይችላል። እሺ ጥያቄ አለው ሰማለው። እሺ እንዴት ነህ? እኔ እንኳን ጥያቄ ልጠይቅ ሳይሆን ልመልስልን የገባሁት አሁን ላነሳቸው ጥያቄዎች። እሺ አንድ ሰው በክርስትና ልጃገረድ ሴት ቢደፍር ፍርዱ ምንድን ነው? በዚህ ሰው ዘሌዋውያንና ዘዳግምን ጠቅሰህ አንድ ሰው በክርስትና ልጃገረድ የሆነችን ልጅ ቢደፍራት ወይም ቢገናኛት ፍርዱ ምንድን ነው? በዚህ ሰው ላይ እግዚአብሔር ምን ፈርዶበታል? ሴት ልጅ ይህን ያክል ጨቁረ ሰው ፍርዱ ምንድን ነው? በዚህ ሰው ላይ አሁን የኦሪት ህጎች ማለት ነው፣ የብሉይ ኪዳን ህግ ማለት ነው። የኦሪት ህጎች ለምሳሌ ገደለ ይገደል የሚል ህግ አለው። እንደዚህ አንዳንድ ጸያፍ በደሎችን የበደሉት በድንጋይ ተወግረው ይሰማል። ኔትወርኩ ነው መሰለኝ። ጨረስክ? እየሰማኝ ነው? ይሰማል። አይ አልጨረስኩም። በድንጋይ ተወግረው ይገደሉ የሚል የኦሪት ህግ አለ። ያ ዓመተ ፍዳ ዓመተ ኩነኔ በነበረበት ዘመን ማለት ነው። እነዚህ ሁሉ ነገሮች ግን በአዲስ ኪዳን ተሽረዋል፣ በዓመተ ምህረት ማለት ነው። ያኛው ዓመተ ፍዳ ዓመተ ኩነኔ ስለሆነ ምድራዊ ፍርድ ነው። ኦኬ፣ በስጋ በደል የበደሉት እዚሁ ምድራዊ ቅጣት ይቀጡ ነበር። ፍቅር አለም አሁን ስለ አዲስ ኪዳን ስለ ህግ መሻር ምናምን አይደለም ጥያቄያችን። ያን ህግ ያወረደው ማን ነው? አቤት። ያን ህግ ያዘዘው ማን ነው? የዛሬው አምላክ ነው ወይንስ ሌላ አምላክ ነው? ያን ህግ እግዚአብሔር ሲያዝ ያዘዘው ማን ነው? በሴት ብቻ አይደለም፣ በሴትም በወንድም እኮ ነው። በሴት ብቻ አይደለም፣ ብዙ ስማኝ፣ በወንዶችም ላይ ጣዖት ያመለኩት የተለያዩ ፍቅር አለም የጠየቁ ምንድን ነው? መጽሐፍ ቅዱስ ላይ እግዚአብሔር ሴት ልጅን ድንግልናዋን የወሰደ የደፈራት ሰው የተገናኛትን ሰው አስገድዶ ደፈራት። ሰውየው ምን ፈርዶበታል? ተበድላለች አይደል? እሷ አዎ ተበድላለች። የበደለው አካል ላይ ምንድን ነው የተፈረደበት? ምን ፈርዶበታል? እስኪ ንገረን እናንተ። አላገባም ካላት በድንጋይ ተወግሮ ይሙት ነው። ጥቅሱን ባላስታውሰው ቦታውን አላገባም ያለ ደፍሯት አግባት ይባላል። አላገባም ካለ ግን በድንጋይ ተወግሮ ይሙት ነው። አሁን ከዚያ በኋላ ስለማግባቱ ሳይሆን ደፈራት። ይሄ ሰው አይደለ? በመድፈሩ ምክንያት ተበድላለች። ምንድን ነው የፈረደበት እግዚአብሔር? እሱን እኮ ነው የምነግርህ። ክፍሉን ባላስታውሰውም በሙሴ መጽሐፍት ላይ አንድ ወንድ አንዲትን ሴት ልጅ ከክብር ቢያዋርዳት ይላል። ቢያዋርዳት ኦኬ፣ ቀርበው እንዲያገባት ይንገሩት ነው። አላገባም ቢል ግን በድንጋይ ተወግሮ ይሙት ይላል። እንዲህ አይነት የብሉይ ኪዳን ህጎች አሉ። ይሄ ግን የአሁን የአዲስ ኪዳን ክርስትናን አይወክሉም ነው። እነዚህ የዓመተ ፍዳ የዓመተ ኩነኔ ህግጋት ናቸው። ያን ህግ ዛሬ ላይ አይሰሩም ነው ማለት። ያን ህግ ያወረደው የት እንዳለ ኔትወርክ ነው መሰለኝ። ሶሪ። አሁን እግዚአብሔር ራሱ ነው ለሙሴ የሰጠው። በጣም ጥሩ። ሴቶችን ግደሏቸው፣ ህፃናቶችን ግደሉ፣ ሽማግሌን ግደሉ ሲል የነበረው የዛሬው አምላክ ነው የፍቅሩ አምላክ ወይንስ ሌላ አምላክ ነበር? ሴቶችን ግደሉ፣ ህፃናቶችን ግደሉ ይላል መጽሐፍ ቅዱስ ላይ። ሽማግሌን ግደሉ ይላል። ገብቶሃል አይደለ? ይሄ ሲያዝ የነበረው የዛሬው አምላክ ነው ወይንስ ሌላ አምላክ ነበር? አንድ የሰጣቸው አምላክ
አንድ አምላክ ነው። ኔትወርክ ያላቸው ምን አለ? አዲስ ኪዳን ደግሞ ዓመተ ምሕረትን ኔትወርክ አስተካክልና ናሽ ከይቅርታ ጋር አሺ አለ አለው እሱ አለው። እሺ እና እግዚአብሔር ሴቶችን ህፃናቶችን ተልኮላቸዋል። ለምንድን ነው ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ ይላል? ምን ትላለህ? እሱ በመሰረቱ ከዚህም የባሰ ነገር ሰሞኑን አይቻለሁ። ማለት ንጽጽር ውስጥ ቁጭ ብዬ አዳምጣለሁ እና ከዚህም የባሰ ነገር አይቻለሁ። እኔ አሁን በዛ ዙሪያ ሳይሆን ሌላ ዓላማ ያለኝ፣ ማለት ለሌላ ዓላማ ነው የመጣሁት እዚህ ቤት። ግን በዚህ እግረ መንገዴን ደግሞ ማወቅ የምፈልገው ነገር አለ። እሱ በቃ ማወቅ የምትፈልገው ልጠይቅ የመጣህን ጥያቄዎች ጠይቅ። እሺ፣ ለክርስቲያን ወይም ደግሞ ከእስልምና ውጭ ላለው ህዝብ ቁርአን ወይም አላህ ያለው ክብር ወይም ያለው አስተምሮ ለእኛ ያለውን ብቻ ለእኛ ያለውን ቦታ ማወቅ ፈልጋለሁ። ስለ በውጭ በኩል የምሰማው ሌላ ነገር ስለሆነ ከራሳቸው አፍ አዳምጥ ብዬ ነው። አምላክ አላህ ስብሐነ ወተዓላ ለክርስቲያኖች ያለው ቦታ ምንድን ነው? አላህ ስብሐነ ወተዓላ በጣም ያዝንላቸዋል። ለእነርሱ አስመልክቶ በርካታ የቁርአን አንቀጾችን አውርዷል። ያ አህለል ኪታብ እያለ ይጠራቸዋል። እዚያም አክብሯቸው እናንተ የመጽሐፍ ባለቤቶች ሆይ ይላቸዋል። በእጃቸው ላይ የነቢያት ቃል ላይ የሰዎች ቃል ቢቀላቀልም የመጽሐፍ ባለቤት ብሎ አክብሮ በመጥራት ምን ይላቸዋል? ተዓለው ይላቸዋል። ኑ ወደ እኔ ብሎ ጥሪ አድርጎላቸዋል። ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ በእኛና በእናንተ መካከል እኩል ወደምታደርገን ወደ ሆነችው ቃላት ኑ በላቸው። ምንድነው እሱ የጠራን? አላ ነዕቡደ ኢለላህ፣ ከአንዱ ከአላህ በስተቀር ሌላ ማንንም ላናመልክ። ወላ የተኪዘ ባዕዱና ባዕዱን አርባበን ሚን ዱኒላህ፣ አንዳችን ሌላችን ክሎቻችን ሁላችንም ከአንዱ ከአላህ ውጭ ሌላን ጌታ ላንይዝ። ይሄን ነው ጥሪ ያደረገላቸው። በሌላ ቦታ ላይ ወቁል ሊለዚነ ኡቱል ኪታብ ወልኡሚይነ አአስለምቱም ይላል። ሙሐመድ ሆይ እነዚያ ለአይሁድና ለክርስቲያኖች ስለሙ በላቸው። ፈኢን አስለሙ ከሰለሙ ፈቀድ ይህተደው፣ በእርግጥም ቀናውን ጎዳና ተመሩ። ወኢን ተወለው እምቢ ካሉና ካፈነገጡ ግን ፈኢነማ ዐለይከል በላግ፣ በአንተ ላይ ያለበት ግዴታ ማድረስ ብቻ ነው። ወላሁ በሲሩን ቢልዒባድ፣ እኔ የጌታ አምላክ አላህ በባሮቼ ላይ ተመልካች ነኝ፣ የሚያደርጉትን የሚሰሩትን የሚናገሩትን። እና ይህን ጥሪ አድርጎላቸው ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም፣ እናንተ የመጽሐፉ ባለቤቶች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል። ሙሐመድ ዩበይኑ ለኩም ከሲረን፣ በጣም በርካታ ነገራቶችን ሊገልጽላችሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም በነቢያት መንገድ ላይ የተጨመሩ ነገራቶችን፣ በነቢያት ላይ የተዋሹና የቀጠፉ ነገራቶችን ታችኋል አይደለ? ለምሳሌ ሊገልጹላችሁ ከመጡት መካከል መሲሁ የድንግል ማርያም ልጅ አላህ ስብሐነ ወተዓላ ለእስራኤል አላህ ስብሐነ ወተዓላ ወደ እስራኤል ልጆች ከላከው መልእክተኛ መካከል ተአምራትን ሰጥቶታል። ሙታንን ያስነሳ ነበር መሲሁ። ይህን የምነግርህ መጽሐፍ ቅዱስ ቁርአን ላይ ስለ እርሱ ታላቅነት መልካምነት ተነግሯል። አይደለ? ነገር ግን ሰዎች እርሱን በተመለከተ የተሳሳተ ጎን ያዙ። አይሁዶች ድንበር አለ ከሚገባው በታች ዝቅ አደረጉት መሲሁን። ክርስቲያኖች ከሚገባው በላይ ከፍ አድርገው ወደ መለኮት አነሱት። አይሁዶች ምን አሉ? ይሄ በዝሙት የተገኘ ልጅ ነው፣ ሐሰተኛም ነው፣ ተአምርም ሳይሆን የሚያደርገው ድግምት ነው አሉ። ሶስቱን ቀጠፉበት። ክርስቲያኖች ደግሞ በዚህ ተቃራኒ ከፍ አደረጉት ወደ መለኮት። ምን አሉ? ይሄ የአምላክ ልጅ ነው ብለው ገለጹት። አላህ ስብሐነ ወተዓላ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላከና እናንተም አይሁዶች ተሳስታችኋል፣ እርሱ ዲቃላ አይደለም፣ ተአምራዊ በሆነ መንገድ የተገኘ ነው አላቸው። እርሱ ሐሰተኛ አይደለም፣ እውነተኛ መልእክተኛዬ ነው አላቸው። እርሱ የሚያደርገው ተአምራቶች ድግምት አይደሉም፣ እነርሱ እውነተኛ ተአምራቶች ናቸው ብሎ ተአምራቱንም ገለጸለት በቁርአን ላይ። ልክ እንዲሁ ክብሩንም ገለጸለት። ወጂሃን ፊ ዱንያ ወልአኺራ ይለዋል መሲሁን አላህ። በቅርቢቱም ዓለም በቀጣይቱም ዓለም ባለሟል ባለ ክብር የሆነ ነው እያለ ይገልጸዋል።
ወሚነል ሙቀረቢን ከእኔ ዘንድ በጣም ቅርብ ደረጃ ካላቸው መልእክተኞች ነው ይለዋል። አላህ በቁርአን ላይ ስለ መሲሁ ምን አለ? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መስለን ሊበኒ እስራኤል ይላል። እርሱ የማርያም ልጅ መሲሁ እኔ ጸጋዬን ከዋልኩላቸው አገልጋዮቼ መካከል ነው አለ። ለእስራኤል ሰዎችም ተምሳሌት አድርጌው ነበር እያለ ይገልጽለታል። በሌላ ቦታ ላይ ስለ መሲሁ አላህ ስብሐነሁ ወተዓላ ምን ይላል? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ እልከዋለሁኝ ይላል። መሲሁም ራሱ ሲናገር ምን ይላል? ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ ይላቸው። ይሄ ነው መሲሁ። መሲሁ በርካታ ተአምራትን አላህ ሰጥቶት ነበር። ሙታንን እንዲያስነሳ አድርጎታል። ማየት የተሳናቸውን አይናቸውን እንዲያበራ አድርጎታል። አፋቸው ደዳ የሆነ እንዲናገሩ አፋቸውን የመክፈትን አቅም ሰጥቶታል። ለምጽ ያለባቸውን እንዲፈውስ አቅም ሰጥቶታል። በርካታ ተአምራቶችን ሰጥቶታል። ورسولا إلى بني إسرائيل أني قد جئتكم بآية من ربكم أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم مؤمنين ومصدقا لما بين يدي من التوراة ولأحل لكم بعض الذي حرم عليكم وجئتكم بآية من ربكم فاتقوا الله وأطيعون إن الله ربي وربكم فاعبدوه መሲሁ የመጣው ለዚህ ነው። የመሲሁ ከመጀመሪያው ካጀማመሩ እስከ አስተምሮቱ መጨረሻ ድረስ በአንድ ገጽ አላህ ይገልጸዋል። ቁርአን ተአምራዊ መጽሐፍ ከሚያስብለው መካከል አንደኛው ይሄ ነው። እጥር ብትን ያለ ንግግርን ይገልጻል። ያኔ ቁርአን በአንድ ገጽ 15 መስመር ነች። የመሲሁን አጀማመርና ፍጻሜውን ሁሉ በአንድ ገጽ አላህ ገለጸ። ያቻ ግና ሲጀምር ምን ይላል? ከላይ ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር። መልአኩ ገብርኤል መጥቶ ለማርያም አበሰራት እንደምትጸንስ ወንድ ልጅ እንደምትወልድ ስሙንም መሲሁ እንደምትለው ከገለጸላት በኋላ ወደፊት እርሱን ደግሞ አላህ ምን ጸጋ እንደሚውልለትም ነገራት። እርሷን ጠየቀች። እንዴት ወንድ ያልነካኝ ስሆን በምን እንዴት ልወልድ እችላለሁ? ለምንስ ዓላማ ነው ብላ ጠይቃ ነበር። እንዴትስ ነው የሚወለደው ልጅ? ቃለት ረቢ አና የኩኑ ሊ ወለድ፣ ለእኔ እንዴት ልጅ ሊኖረኝ ይችላል አለች። ወለም የምሰስኒ በሸር፣ ወንድ ያልነካኝ ስሆን። ወንድ ያልነካት ንጹህ ሴት ነች። ንጹህ ሴት ነች። አላህ ቃል በቃል ንጽሕት ብሎ ንጹህ እንደሆነች ገልጿታል። ኢዝ ቃለት ልመላኢከቱ ያ መርየሙ ኢነ ላህ አስጠፋኪ ወጠሃረኪ ወስጠፋኪ አላ ኒሳኢል ዓለሚን። 3 ባህሪያቶችን ገለጸላት። እነሆ አምላክሽ አላህ መርጦሻል አላት። አንጽቶሻል፣ ከዓለማት ሴቶች ሁሉ በላጭም አድርጎሻል አላት። አላህ መረጣት። ንጹህ ነች ብሎ ገለጻት። አንቺ ንጹህ ነች። በቃ ማርያም ንጹህ ነች። ማንም ሰው አልነካትም። እንደዚህ አይደለም ግንኙነት ባዕዶ እንዲያልነካት ሴት ነች። በጣም ንጹህ ሴት ነች። ለምንድን ነው ንጹህነቷን መግለጽ የፈለገው? ምክንያቱም አይሁዶች በዝሙት ወልዳለች ብለው ስለሚቀጥፉባት አላህ ክብሯን ተከላከለላት። በቁርአን ላይ ማንም ወንድ አልነካትም። እነዚያን እርሷን በዝሙት ነው የወለደችው በማለታቸው ረገመላት ሁሉ። ለአንዲት ሴት ክብር ብሎ አላህ አንድን ህዝብ ረግሟል። ለአንዲት ሴት ክብር፣ ለሴት ልጅ ክብር የለውም? በደንብ አለው እንጂ ለአንዲት ሴት ክብር። አላህ በቁርአን ላይ ምናለ? በሱረቱ ኒሳ ላይ ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታንን ዐዚማ ይላል። ወቀውሊሂም ኢና ቀተልና ልመሲሐ ዒሳ ብነ መርየም እያለ ይናገራል። ወቢኩፍሪሂም በመካዳቸው ምክንያት፣ ወቀውሊሂም ዐላ መርየም ቡህታንን ዐዚማ በማርያም ላይ ከባድ የሆነ ቅጥፈትን በመቅጠፋቸው ምክንያት ረገምኳቸው ይላል። ማርያምን ትልቅ ቦታን የሰጣት በእርሷ ክብር ላይ የተረማመዱ ህዝቦችን እነዚያን ረግሟቸዋል። ከዚያ በኋላ ያኔ አንቺ ከዓለማት ሴቶች የተመረጥሽ ነሽ ተብሎ ተገለጸላት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። እዚህ ምድር ላይ ምሉዕነትን የተጎናጸፉ ጽድቅናን የተጎናጸፉ በርካታ ወንዶች አሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከሴቶችም እንደዚያው ጽድቅናን የተጎናጸፉ ጻድቆች አሉ፣ ከእነዚያም መካከል ማርያም ትገኝበታለች አሉ። በዚህ ምድር ላይ ጻድቅ ምሉዕነትን የተጎናጸፈች ሴት ብለው ገልጸዋታል። በቀጣዩ ዓለም የሚኖራትንም ደረጃ ቀድመው ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አፍደል ኒሳ አህሊ ልጀና አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የገነት ታላላቅ ሴቶች 4 ናቸው አሉ። የገነት ነች ብቻ አይደለም ማርያምን ያሉት፣ ያ ጀማዓ የገነት ታላቅ ቁንጮ የምትባሏ ማርያም ነች ብሎ ገልጸዋል።
እርሷንም ሆነ ልጇንም መሲሁን በጣም ትልቅ ደረጃና ቦታን የሰጡት ነብስ ማለት ያ ነው። እና መሲሁ ታዲያ ምን ነበር አስተምሩቱ ነው? አሁን ዋናው ቁም ነገር አንድ አካል ወደድ ነው አይደለም? አፈቀር ነው አይደለም? ይሄ ሰው ከእኔ ምንድን ነው የሚፈልገው ታዲያ ነው ዋናው ነገር። እሱ የሰራውን ነገር አይተህ መደነቅ ሳይሆን አምላክ በእርሱ ላይ ያደረጋቸው ስራዎች ናቸው እነዚያ ነገራቶች፣ ተአምራቶች። ገብቷችኋል? ታዲያ ከእኔ ምንድን ነው የሚፈልገው? ገብቷችኋል? ኢነል ሙሒበ ሊመን ዩሒብ ሙጢዕ። ወዳጅ የሚወደው አካል ታዛዥ ነው አይደለም? ወደድኩት ሰው ምንድን ነው ከእኔ የሚፈልገው? መሲሁ ምን እንደሚፈልግ ተናገረ። መጨረሻ ላይ ተአምራቶችን ካሳየ ምናምን ካለ በኋላ ፈተቁላህ ወአጢዑን አላቸው። አላህን ፈሩና አሁን የማዛቸውን ትእዛዝ ታዘዙ። በቃ ይሄ ነው ከእናንተ የምፈልገው ልጆች አለ። ምን አዘዘ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም። ይቺ ነች በቃ የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት። እኔ ይሄን ነው ከእናንተ የምፈልገው አለ። መሲሁ የላከውን አምላክ ሊያስመልክ መጣ እንጂ ራሱን ሊያስመልክ አልመጣም። በሱ ቀደምት ነቢያቶችም ይሄ ነበር አስተምሮታቸው። አብርሃምን እንጥቀስ። ወኢብራሂመ ኢዝ ቃለ ሊቀውሚሂ እዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። አብርሃም ምን አለ ለህዝቦቹ? ወኢብራሂመ ኢዝ ቃለ ሊቀውሚሂ እዕቡዱ ላህ ወተቁ። አብርሃምም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ። ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። የምታውቁ የምታስተውሉ ከሆናችሁ ይህ ነው ለእናንተ የሚሻላቸው አላቸው። አብርሃም አላህን አምልኩ ብቻ ብሎ ዝም አላለም። ታዲያስ ከአላህ ውጭ የሚመለኩ ነገራቶችን ሁሉ አወገዛቸው። ጣዖት ናቸው ብሎ ገለጸ። የራሳቸው የሰው ልጆች ፈጠራዎች ናቸው እንጂ አምላክ አይደሉም ብሎ አወገዛቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ በራሳችሁ ጊዜ አማልክት ናቸው ብላችሁ ፈጥራችኋቸው ነው አለ። የሰው ፈጠራዎች ናቸው ከአላህ ውጭ የሚመልኩ ማናቸውም ብሎ አብርሃም ገለጸ። በራሳቸው ጊዜ አምላክ አድርጋችኋቸው ነው። እከሌ አምላክ ነው እከሌ አምላክ ነው ብለን ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ አብርሃም ከ እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን ሊለግሷቸውም ሆነ ሊነሷችሁ አይችሉም፣ አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን በምትፈልጉ ጊዜ ከእርሱ ከአምላካችሁ ከአላህ ብቻ ፈልጉ፣ እርሱንም በብቸኝነት ተገዙት። ስለዋለላቸውም ጸጋ እርሱን ብቻ አመስግኑት፣ በምትሞቱ ጊዜ ወደ እርሱ ነው እና የምትመለሱት አላቸው። ይህ ነው የአብርሃም አስተምሮ። ሙሴ ምን አስተማረ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ። ሙሴ ለህዝቦቹ ምን አላቸው? አምላካችሁማ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም፣ እርሱም እውቀቱ ሁሉን ቦታ ያካበበ ሆነ ይላል። እውቀቱ ሁሉን ቦታ ያካበበ ሆነ፣ ከእርሱ እውቀት የሚደበቅ ነገር የለም። መሲሁም ይሄን ያስተማሩ። ወቃለ ልመሲሑ ያ በኒ እስራኤል ዕቡዱ ላህ ረቢ ወረበኩም። መሲሁ ምን አለ? እስራኤል ልጆች፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ። ከዚያ በኋላ መሲሁ ምን አለ? ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ ላሁ ዐለይሂ ልጀነተ ወመእዋሁ ናር። እነሆ በአላህ ላይ ሌላን አካል ያመለከ ያጋራ ሰው አላህ ገነትን በዚህ ሰው ላይ እርም አድርጎበታል። መቼም አይገባም ገነትን አለ። ይልቁንስ መመለሻው ገሃነም እሳት ነች አለ። ወማ ሊዛሊሚነ ሚን አንሳር። ነፍሳቸውን በክህደት ለበደሉ ሰዎች የዛኔ የትንሣኤ ቀን ምንም አይነት ማንም ረዳት አይኖራቸውም። ሁሉም ነቢያት አስተምሮታቸው ይሄ ነው። ኢልያስ የሚባል ነቢይ ነበር። ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም ልአወሊን ይላል። ወኢነ ኢልያስ ለሚነል ሙርሰሊን አለ። ኢልያስ ከመልእክተኞቼ መካከል ነው አለ አላህ። ኢዝ ቃለ ሊቀውሚሂ አላ ተተቁን፣ ለህዝቦቹም እንዲህ ባላቸው ጊዜ አስታውስ፣ ህዝቦቼ ሆይ አንዱን አምላክ አላህን አትፈሩትምን? አትገዙትም እርሱን በብቸኝነት አላቸው። አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም ልአወሊን። በዕል የሚባልን ጣዖት ትጠራላችሁ ታመልካላችሁ ሆነ ፈጣሪ የሆነውን አምላክን አላህን ትታችሁ የእናንተም የአባቶቻችሁም አምላክ የሆነውን አላህን እያለሰበካችሁ ኖህ ይሄን ያስተማረው ሁላቸው ነቢያቶች። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም እዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ። ሁድ ይሄን ያስተማሩ። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውም እዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ። ሷሊሕ ይሄን ያስተማሩ። ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውም እዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ። ሹዐይብ ወኢላ መድየን